ሰላም ውድ ቤተሰቦች፣ ዛሬ ደግሞ እንዴት የምንፈልገውን ነገር ማሳካት እንደምንችል በአንድ እናያለን ማለት ነው። ተከታተሉኝ። የመጀመሪያው መርህ አንድ ፍላጎት ነው። ከልብ የመነጨ ፍላጎት። ፍላጎታችንን እንደ ዘር ልናየው እንችላለን። ፍሬ እንደሚያፈራ አምነን የምንዘራው ዘር። ነገር ግን ዛሬ ዘርተነው ዛሬውኑ ፍሬ የሚሰጠን ተክል የለም። ፍላጎታችንም ልክ እንደ በቆሎ ወይም ማንኛውም ዘር ዛሬ ተዘርቶ በቂ ውሃ፣ በቂ ፀሐይ፣ በቂ እንክብካቤ ካገኘ በኋላ በጊዜው የሚያሸት ነው። የምንፈልገው ነገር ጥርት ባለ መልኩ ማወቁ ይጠቅመናል። ለመረጥነው ነገር ምን ያህል ፍላጎት እንዳለ ለማወቅ የምናደርጋቸውን ነገሮች መቃኘት ያስፈልገናል። ከምንም በላይ በውስጣችን ያለው የትዕግስት መጠን ፍላጎታችን ምን ያህል እንደሆነ ያስረዳናል። ለምሳሌ ሰዓሊነት ፍላጎቱ የሆነ ሰው ባይከፈለው እንኳን ስዕል መሳሉን አያቆምም። ዓላማ ብለን ለመረጥነው ነገር በቀላሉ ሊገደብ የማይችል ፍላጎት ሊኖረን ይገባል። ጥልቅ ፍላጎት ማለት ወደ ኋላ እንዳናፈገፍግ የመመለሻውን ድልድይ እንደማቃጠል ያህል ነው። መርህ 2 እምነት ወይም ፌዝ። እምነት ዓላማችን የሚገነባበት መሰረት ነው። የምንፈልገው ነገር ምንም ይሁን ምን እምነት ከሌለን ነዳጅ የሌለው መኪናን ለመንዳት እንደመሞከር ይሆንብናል። ደግነቱ እምነት በመጀመሪያ ባይኖረንም በሂደት ልንገነባው የምንችለው ጥበብ ነው። ለአእምሮአችን ቀና የሆኑ ነገሮችን በመመገብ እምነትን በሂደት ማዳበር ይቻላል። የምንፈልገውን ነገር ለማግኘት እምነት እጅግ ወሳኝ ነገር መሆኑን መዘንጋት የለብንም። ማርቲን ሉተር ኪንግ ስለ እምነት ደስ የሚል አባባል አለው። እምነት ማለት ሙሉውን ደረጃ እስከየት እንደሚያደርሰን ባናውቅም እንኳን የመጀመሪያውን ደረጃ መውጣት ነው ይላል። ሶስተኛው መርህ ራስን ማሳመን ነው፣ ወይም ደግሞ አውቶ ሰጀሽን ይሉታል ፈረንጆች። አእምሮአችን እውነት ብሎ የሚቀበለው ነገር ደጋግመን የምንመግበውን ነው። እዚህ ላይ ይህንን በደንብ የሚያስረዳ አንድ ታሪክ ትዝ አለኝ። ታሪኩ እንዲህ ነው። 2 ውሾች የነበሩት አንድ ሰው ነበር። አዘውትሮ እኒህን ውሾች በአደባባይ እየወሰደ እንዲደባደቡ ያደርግ ነበር። ታዲያ ተመልካቾች የትኛው ውሻ በዕለቱ እንደሚያሸንፍ ሲጠይቁት በደንብ የሚመገበው ውሻ ነው ሲል መለሰላቸው። ሁላችንም ውስጥ 2 ውሾች አሉ። የመልካምና የክፋት፣ የልማትና የጥፋት፣ የእውቀትና የድንቁርና፣ የውድቀትና የድል ውሾች። የበላይ ሆኖ የሚመራን ውሻ ዘውትር የሚመግበው ነው። ለዚህ ነው ናፖሊዮን ሂል አውቶ ሰጀሽን ወይም ለራስ መልካም ነገሮችን ደጋግሞ በመንገር አእምሯችን ወደ ፈለግነው መንገድ መምራት እንደምንችል የሚነግረን። መንገር ብቻም ሳይሆን የሚያሳስበን። አራተኛው መርህ በአንድ ነገር ላይ ራስን የተካኑ ማድረግ ወይም ስፔሻላይዝድ ኒዮሎጂ። ማስተርማይንድ ግሩፕ association with me who know what you want to specialize in። ልንሰማራበት በመረጥ ነው ወይም ፍላጎት ባለን ሙያ ላይ የተሰማሩ ሰዎችን መተዋወቁና ቅርር መፍጠሩ ወሳኝ ነገር ነው። ጊዜያችንን የምናሳልፈው ከነማን ጋር ነው? የምናውቃቸው ሰዎች ወይም ጓደኞቻችን ለምንፈልገው ሙያ የሚያግዙን ናቸው? ለምሳሌ ፕሮፌሰር ለመሆን ፍላጎት ያለው ሰው በተቻለው መጠን ዩኒቨርሲቲ አካባቢ ካሉ ሰዎች ጋር ግንኙነቱን ቢያዳብር ይጠቅመዋል። ተዋናይ የሚሆን ሰው ደግሞ ራሱን ከቲያትር መድረክ አካባቢ ማራቅ የለበትም። ሁላችንም የምንማረው ቀድሞውኑ ካወቁት ነውና የምንፈልገውን ነገር በቁጡ የሚያውቁ ሰዎችን ማወቁ ይጠቅመናል። መርህ 5 ነገሮችን በህሊናችን መሳል ወይም imagination. It is the workshop, the impulse. Man can create what he can imagine. What the mind conceives it achieves. ሁሉም ነገር ሐሳብ ነበር። ምንም ነገር እውን ሆኖ ከማየታችን በፊት በአንድ ሰው አእምሮ ውስጥ የተጠነሰሰ ሐሳብ ነበር። የምንፈልገውን ነገር እውን ሆኖ ከማየታችን በፊት
በህሊናችን መሳል ትልቁ የስኬት ሚስጥር እንደሆነ ብዙዎች የተስማሙበት ነው። ዓላማችን ቁጭ ብሎ በህሊናችን ከታየን ለጉዟችን ትልቅ ጉልበት አገኘን ማለት ነው። ምክንያቱም የጊዜ ጉዳይ ነው እንጂ እንደሚሳካ አእምሯችን እየነገረን ነው። መርህ 6 እቅድ ማውጣት ወይም ኦርጋናይዝድ ፕላኒንግ። እቅድ ማውጣት ጊዜን በአግባቡ እንድንጠቀም ከማድረጉ በላይ በአንድ ጊዜ አንድ ደረጃ እየወጣን ጉዟችንን አድካሚ እንዳይሆን ያደርግልናል። እቅድ ስናወጣ ነገሮች ሳይደራረቡብን ቀስ በቀስ ወደ ግባችን እንደርሳለን። እቅድ ስናወጣ ግን ራሳችንን በማስጨነቅና ካልፈጸምነው የጥፋተኝነት ስሜት እንዲሰማን በሚያደርግ ሁኔታ ሳይሆን ከጊዜያችን ከብሔራችን እንዲሁም ከማንነታችን ጋር የሚስማማ እቅድ ነው ማውጣት ያለብን ጋይስ። ምክንያቱም ሌላው ያቀደበት መንገድ ለእኛ ላይ ስማማና ከግባችን ላይ ደርስ ስለሚችል ነው። መርህ 7 ውሳኔ ወይም ዲሲሽን። Lack of decision is the top reason for failing. If you make a decision, it is worth sticking to it. Don't let others opinion to sway you. የሰው ልጅ ውድቀት አንደኛው መንስኤ የውሳኔ ማጣት ነው። አንድ ሰው ምንም ያህል እምቅ ዕውቀት ቢኖረው ምንም ያህል የሚያስደንቅ ሐሳቦችን ማመንጨት ቢችልም ውሳኔ መወሰን ካልቻለ ግን አቅሙ ሁሉ ከውስጡ አይወጣም። ውሳኔ በማጣት የተነሳ ብዙ ሙዚቀኞች ሳይሰሙ፣ ብዙ መጽሐፎች ሳይጻፉ፣ ብዙ ግኝቶች ሳይገኙ ወደ መቃብር ይወርዳሉ። በሁላችንም ውስጥ ለኛ ብቻ የተሰጠ ስጦታ አለ። ይህን ስጦታ ግን አውጥተን ሌሎች እንዳያዩት ማድረግ የምንችለው ውሳኔ መወሰን ስንችል ብቻ ነው። የምንወስነው ምንድን ነው ካላችሁ መልሱ የምንወስነው መሆን የምንፈልገውን ነው። መርህ 8 ጽናት ወይም persistence. The power of will. This quality distinguishes the success from the fear. It is a state of mind and can be cultivated. ውሳኔ ብቻውን አቅም የለውም። ውሳኔያችን ባህሩን አቋርጦ ከዓለማችን ዳርቻ እንዲደርስ የሚያደርገው ኃይል ጽናት ነው። ብዙዎቻችን የተለያዩ ውሳኔዎችን እዚህና እዚህ እንወስናለን፣ ነገር ግን ጽናት ኑሮን አንገፋበት። ለዚህ ነው ናፖሊዮን የውድቀትና የስኬት ዋናው መለያ ጽናት ነው ያለው። ለምሳሌ ከመጠጥ ሱስ መላቀቅ የሚፈልግ ሰው 100 ጊዜ ለማቆም ቢወስንም ከውሳኔው ጋር ጽናት ካልተደመረበት በቀር ውሳኔው ብቻውን ምንም ዋጋ የለውም። ስለዚህ በውስጣችን ያለውን የጽናት መጠን መፈተሹ እጅግ ወሳኝ ነገር ነው። መርህ 9 ጥምር ኃይል ወይም power of the mastermind. No two minds ever come together without thereby creating a third or invisible or intangible force which may be linked to a third mind or the mastermind. ሁለት ጭንቅላቶች አንድ ላይ ሲሆኑ ሶስተኛ ጭንቅላት ይወለዳል። አንድ ሰው የራሱ የሆነ ሐሳብ ወይም ግኝት ሊኖረው ይችላል። ከሌሎች ሰዎች ሐሳብ ጋር ሲደመር ደግሞ ይበልጥ ይሰምራል። ከአንድ ብርቱ ሁለት መድኃኒቱ እንዲል የሀገራችን ሰው። በጋራ የመስራትን ልምምድ ማዳበር መቻል አለብን። አብሮ መስራት መቻል ትልቅ ክህሎትም ጭምር ነው። የመጨረሻው መርህ 10 የምታደርገው ነገር ደስታን ሊሰጥ ይገባል ወይም ኢንቱሲዝም። ስቲቭ ጆብስ በህይወት በነበረበት ወቅት እንዲህ ብሎ ነበር። የምንሰራውን ነገር የማንወደው ከሆነ እስከ መጨረሻው ለመሄድ አንችልም። የሚሰራውን የማይወድ ማንኛውም ሰው ተስፋ ቢቆርጥ አይፈረድበትም። እውነት ነው። የምንወደውን ነገር ስናደርግ በቀላሉ ተስፋ አንቆርጥም። ሙያችን እንዲሆን የምንመርጠው ነገር የምንወደው ነገር ከሆነ በዛ ነገር ላይ ዕውቀታችንን ለማዳበርም ሆነ ልምድን ማግኘት ፍላጎት ይኖረናል። ለምሳሌ
ሰውን መርዳት የማይወድ ወይም ለሰው ምንም ግድ የሌለው ሰው የሕክምና ባለሙያ ቢሆን በሽተኞችን እንደ ገንዘብ ማግኛ ከመቁጠር በቀር ለጤንነታቸውም ሆነ ለደስታቸው ደንታ አይሰጠውም። ስለዚህ የምንሰራው ነገር ምንም ያህል ደስታ ወይም እርካታ ይሰጠናል የሚለው ጥያቄ በተሰማራንበት መስክ ሁሉ ራሳችንን ልንጠይቀው የሚገባ ጥያቄ ነው። ቤተሰቦች በእነዚህ 10 መርሆችን በመተግበር ህይወታችሁን መቀየር ትችላላችሁ። እመኑኝ፣ ይሄን ወደ ህይወታችሁ ካመጣችሁት በ6 ወር፣ በ1 ዓመት ወይም በ2 ዓመት ውስጥ ቁርጠኛ ወሳኝ ከሆናችሁ ህይወታችሁን ትቀይራላችሁ። እወዳችኋለሁ።